ዋናው ዓላማችን ምንድነው? እንደ ኤስኤች ዱቄት ፋብሪካ ሲቋቋምም በተመጣጣኝ ዋጋ ዱቄቱን ወደ ገበያ ለህብረተሰቡ ተደራሽ መሆን ነው። ከ80% በላይ ሴት ሰራተኞች ተቀጥሮ የሚሰራበት ድርጅት ነው። ስሜ ሙሉቀን ታደሰ ይባላል። የስራ ኃላፊነቴ የኤስኤች ዱቄት ፋብሪካ ስራ አስኪያጅ እና የስራ ኃይላችን አጠቃላይ አሁን ላይ የማኔጅመንት ስታፍን ጨምሮ ወደ 43 አጠቃላይ ሰራተኞች አሉን። ዓላማችን ምንድነው? እንደ ኤስኤች ዱቄት ፋብሪካ ሲቋቋምም ለህብረተሰቡ በተመጣጣኝ ዋጋ ዱቄቱን ወደ ገበያ ለህብረተሰቡ ተደራሽ መሆን ነው። ሳንዴ ማርኬት ገብተን እየሰራን ነው። ወረዳ 8 ላይ ቅዳሜና እሁድ ለህብረተሰቡ ፓኬጃችን በፋብሪካ ዋጋ በዚህ በእኛ ኮስት በእኛ ትራንስፖርት የወዛዱ ኮስት ስንት ሳንል የድንኳን ኪራይ ሳናስብ ማለት ነው በፋብሪካ ዋጋ በ116 ብር እያቀረብን ያለ ነው ለህብረተሰቡ። ባለ 5 አለ፣ ባለ 10 አለ፣ ባለ 25 አለ፣ ባለ 50 አለ። አሁን ደግሞ ኔክስት ቅዳሜ ስንገባ ደግሞ ባለ 3 ልንጀምር። እሺ፣ ስሜ ንጉሴ ይባላል። የኤስኤንዲኤች ዱቄት ፋብሪካ የጥራት ቁጥጥር ክፍል ኃላፊ ነኝ። እዚህ ጋር በእድገት በተሻለ በክፍል ኃላፊነት እዛ ጋር በባለሙያ ነበር። አሁን እዚህ ጋር ግን የጥራት ቁጥጥር ክፍል ኃላፊ ሆኜ መጣውና 22000 አካባቢ አሁን 17000 ይደርሰኛል እጅ ላይ። ስሜ ዮርዳኖስ ይባላል። ፓቺ ውስጥ በፕሮዳክሽን ማናጀርነት የምሰራው። እንደ ኢትዮጵያ ሀገራችን ከውጭ ነበር ድሮ የምንለው። አሁን አክሰሱን ኢዚ አድርገናል። እዚሁ ሀገራት ላይ አምርተን ተደራሽና ተቀራቢ እንዲሆን አድርገናል። በስሩ ፓቺ ከ80% በላይ ሴት ሰራተኞች ተቀጥሮ የሚሰራበት ድርጅት ነው። ስሜ ዮሐንስ ኃይለ ገብርኤል ይባላል። የፓቺ ፉድ ማኑፋክቸሪንግ የጥራት ቁጥጥር ባለሙያ ነኝ። እኔ እንደ ግራጁዌት እንዳደረኩ ነው እዚህ ድርጅት የገባሁት። ኦልሞስት 4 ዓመት ሊሆን ነው እዚህ ድርጅት። በዚህ 4 ዓመት ውስጥ ያው ብዙ ጥሩ ነገሮችን አሳልፈናል። እንዲሁም ለወጣቶቹ በጣም ብዙ የስራ እድል ፈጥረናል። ለብዙ ሴቶች፣ ለወጣቶች ድርጅታችን ፓቺ ፉድ ማኑፋክቸሪንግ በጣፋጭ ምርቶችን ጥራት ያላቸው ጣፋጭ ምርቶችን በማምረት ላይ ይገኛል። ዳቦ ላይ የሚቀቡ እንዲሁም ቸኮሌት ባሮችን ከውጪ ከሚገቡት የቸኮሌት ምርቶች በተሻለ ፍሬሽ ናቸው። ምክንያቱም ከውጭ የሚገቡት ምርቶች አንደኛ ሎጂስቲክ ላይ ሲጓጓዙ ከውጭ ወደ ሀገር ውስጥ ሲገቡ ብዙ አይነት ችግር ይገባል። 1 ኪሎ ዱቄት እስከ 135 እስከ 140 ነው። እኛ ግን ታች ወርደን እስከ የሰንበት ገበያን ጨምሮ በ116 ብር ኪሎ እያቀረብን እንገኛለን። ዳቦ ለህብረተሰቡ እያቀረብን ነው። ሌላ ቦታ ሱቅ ላይ ማለት ነው ከመንግስትም ቃል ገባ ነው መሰረት ሱቅ ላይ ባለ 70 ግራሙ 10 ብር ነው። እኛ ደግሞ ከትይዩ ገበያ ላይ 20% ቀንሰን 70 ግራሙን በ8 ብር ይሸጠን በአሁኑ ሰዓት ማለት ነው። ስሜ ገነት ሲሳይ ይባላል። እዚህ ፕሮዳክሽን ላይ ነው የምሰራው። ከዚህ በፊት የምሰራበት የነበረው ድርጅት ያው ሌላ ፋብሪካ ነበረ፣ እንደዚህ አልነበረም እና እዚህ ቸኮሌት ነው የምናመርተው። በፊት ከውጭ ይመጣ ነበር። አሁን ላይ ግን ሀገር ውስጥ ነው ያመረትን ያለነው። ይሄን ያው ከሌላው ድርጅት የተሻለ ነው የሚከፈለው ማለት ነው። ብዙ አይነት አክሰሶች አግኝቻለሁ። ከሙያዬም በተለይ ኦፕሬሽን ላይ በደንብ በርትቼ እንድሰራ አድርጎኛል። ኢንዱስትሪ ቢሮ ጥሩ ሪኮሜንድ እያደረገን ነው። ሳንዴ ማርኬቱን እኛም ተቀብለን አሁን እንጀምር። ሳምንት ላይ 6 ላይ እንጀምራለን፣ 7 ላይ እንጀምራለን፣ አሁን 8 ላይ አለን፣ 13 እንጀምራለን ማለት ነው። ስለዚህ ይሄ ምንድነው? አንደኛ ኢንዱስትሪ ቢሮ ጥሩ እንቅስቃሴ ያለው ጥሩ እየሄደበት ነው። አምራቹን እየሰበሰበ ያው ነው። ችግራችሁ ምንድነው እያለ ነው። እኛም እያነሳን የመንገድ ችግር ነበረ፣ የውሃ ችግር የተፈታ ነው፣ መብራት ችግር የተፈታ ነው። ስለዚህ ይሄ ምንድነው? እዛ ኢንዱስትሪ ቢሮ ከአምራቹ ጋር ያለው ትስስር ጥሩ ስለሆነ ስለሚያዳምጥ አምራቹን ኢንዱስትሪያሊስቱን እኛም ለዚህ ጥሩ ተቀበልን እየገባን ያለ ነው። ግን እኛ ዋናው ዓላማችን ህብረተሰባችንን ተደራሽ ማድረግ ነው። ህብረተሰባችን በተገቢው ስንዴ ዱቄትም ዳቦም አጠገቡ ደጁ ድረስ ደርሰን ማቅረብ ነው ዓላማችን። ከዛ ባሻገር ደግሞ ወደ ውጪ ልከን ለመንግስት ሃርድ ከረንሲውን ማስገባት ነው በተዘዋዋሪ ማለት ነው።